ህወሓት ከብልጽግና ጋር የማድርገው ቀጣይ ትግል በድል እንደሚጠናቀቅ ጥርጥር የለኝም አለ። ህወሓት የዘር ማጥፋት እየፈጸመ የሚገኘውን አገዛዝ ለመታገል የትግራይ ተወላጆች በሀገር ውስጥም ሆነ በውጭ በጋራ እንዲሰለፉ ጥሪ ያቀረበ ሲሆን የኛ ብቸኛ መውጫ መንገድ በአንድነት መታገል ነው ብሏል። በዝርዝር የምንመለከተው ቀዳሚው ጉዳያችን ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ ባደረጉት ውይይት በባህር ትራንስፖርትና በቀጠናው ደህንነት ላይ ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል። ሁለቱም መሪዎች ያደረጉት በተባለው ስምምነትና በወጣው መግለጫ አሁን ላይ የምስራቅ አፍሪካን በተመለከተ ቀጠናችንን እናስከብራለን ያሉትን ጉዳዮች በዝርዝር አስቀምጠዋል። የምንመለከተው ይሆናል። የብልጽግና የፌዴራል መንግስት 2019 በጀት ከ2.3 ትሪሊዮን በላይ ሆኖ ቀርቧል። አገዛዙ ጦርነት ለማስቀጠል አልሞ እየተንቀሳቀሰ ሲሆን ባለፉት አመታት በጦርነት ውስጥ ከፍተኛ በጀትን ያባከነው አገዛዝ አሁንም ደግሞ ለሚቀጥለው ጦርነት ከፍተኛ ገንዘብ ያስፈልገኛል ሲል በዋናነት 70% የሚሆነውን ደግሞ ከግብር ሰበስባለሁ ማለቱም ተሰምቷል። በዝርዝር የምንመለከተው ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ህወሓት ከብልጽግና ጋር የማደርገው ቀጣይ ትግል በድል ይጠናቀቃል ጥርጥርም የለኝም አለ። ህወሓት የዘር ማጥፋት እየፈጸመ የሚገኘውን የብልጽግናውን አገዛዝ ለመታገል የትግራይ ተወላጆች በሀገር ውስጥም ሆነ በውጭ ያሉ በጋራ እንዲሰለፉ ጥሪ ያቀረበ ሲሆን የኛ ብቸኛ መውጫ መንገድ በጽናትና በአንድነት መታገል ነው ብሏል። ህወሓት ትናንት ባወጣው አጭር መግለጫም ከብልጽግና አገዛዝ ጋር ወደፊት የሚያደርገው ትግል በድል እደመድማለሁ ነው ያለው። የብልጽግናው አገዛዝ የትግራይን ህዝብ ከምድረገጽ ለማጥፋት በማሰብ ሁሉንም አይነት ግፍና ኢፍትሐዊ ድርጊቶች እየፈጸመ ይገኛል ያለው ህወሓት ይህ ጨካኝ አገዛዝ የትግራይን ማንነት ከህዝብ ንቃተ ህሊና ማጥፋት ወንጀል መሆኑን በይፋ አስታውቋል ብሏል። እድሜና ጾታን ሳይለይ ህዝባችንን ጨፍጭፏል፣ ከተሞቻችንና መንደሮቻችንን ሆን ብሎ አውድሟል፣ ቤተክርስቲያኖቻችንና ታሪካዊ ቦታችንንም አርክሷል፣ እህቶቻችንን አስገድዶ ደፍሯል፣ ህዝባችንንም ከቤታቸው አፈናቅሏል፣ ሁሉንም አይነት የዘር ማጥፋት ፈጽሞብናል ሲልም ይከሳል። የብልጽግና አገዛዝ ምኞትና እቅድ ህዝባችን እንደ ህዝብ አጭር ጊዜ ውስጥ ማጥፋት ቢሆንም የትግራይ ህዝብ በተደራጀ ትግሉና የፕሪቶሪያ ስምምነት በመፈረሙ ምክንያት ራሱን ከሙሉ ጥፋት አድኗል ብሏል። ሆኖም ግን ይህ ስርዓት ዓለም አቀፍ ህግና ሰብአዊነትን የማያከብር የፈረመውን ስምምነት በመጣስ የጀመረውን የዘር ማጥፋት ዘመቻ ቀጥሏል ሲልም ነው ህወሓት የከሰሰው። እስካሁን እንደገለጽ ነው የሚለው ህወሓት 40% የሚሆነው የትግራይ መሬት በወረራ ተወሮ ህዝባችን በስደተኞች ካምፕ ውስጥ በበሽታና በረሃብ እየሞተ ይገኛል ያለ ሲሆን በወራሪዎች ስር የሚገኙ ህዝቦቻችንን በማንነታቸው ምክንያት እየተገደሉ እየተሰቃዩና እየተባረሩ ይገኛሉ ሲልም ከሷል። ትግራይን ለማጥፋት ያደራጃቸው ሌቦች እየተጠቀመ ነው ሲል ያገዛዙን የከሰሰም ሲሆን በአፋርና በሌሎችም አካባቢዎች ወገኖቻችን ላይ ትግራይም በተደጋጋሚ ጦርነት እያካሄደና ትንኮሳም እየፈጸመ ይገኛልን ብሏል። የድሮን ጥቃቶች በተደጋጋሚ በሲቪል ሰዎች ህይወትና ንብረት ላይም ጉዳት እያደረሰ ነው ያለው ህወሓት የዚህም እርምጃ ቀጣይነት ባለው መልኩ ሰኔ 29 ቀን 2018 ምሽት የትግራይ ጦር በዕለት ተዕለት ተግባሩ ላይ በነበረበት የትግራይ ጦር አባላት ላይም ግልጽ የድሮን ጥቃት ተፈጽሞ ጉዳት ደርሷል ሲልም ይጠቅሳል። ይህን የብልጽግና አገዛዝ ከዳር እስከ ዳር ወታደሮችና መሳሪያዎች እንዲሁም አጠቃላይ ሌሎችንም ኃይሎች እያሰባሰበ ሲሆን የትግራይ ህዝብ የትግራይ መንግስትና የፓርቲያችን ህወሓት ሁሉንም ልዩነቶች በሰላማዊ ድርድር እንዲፈቱ ጥሪ ባቀረቡበት ወቅት እንኳን ሌላ ደም አፋሳሽ ጦርነት እያካሄደብን እንዲሁም ዝግጅቱን አጠናቋለን ብሏል። ይህን የብልጽግና አገዛዝ ብቸኛ ዓላማ የትግራይን ህዝብ እንደ ህዝብ ማጥፋት መሆኑን ያጋለጠ ተግባር ነው ሲልም ነው ህወሓት የደመደመው። አሁን ላይ ስርዓቱ የትግራይ ህዝብን በመንፈሳዊና በድርጅታዊ ማዳከም እንዲሁም ከምድረ ገጽ ለማጥፋት እየሞከረ ነው የሚለው ህወሓት ስለዚህ ህልውናችንን ማረጋገጥ የምንችለው አንድነታችንን ካጠናከርንና የጠላት ሴራን ለማክሸፍ ራሳችንን ካደራጀን ብቻ ነው ሲልም ይጠቅሳል። ጨምሮም ህወሓት በጠላት ሴራና በብሔራዊ የክህደት ኃይሎች አጠቃላይ ለመበታተን በስፋት የተካሄደበትና በርካታ ስራ የተሰራበት የትግራይ ህዝብ የትግል አቅም አሁን ላይ ራሱን አስተካክሎ በጥሩ ሁኔታ ላይ ይገኛል ይላል። በፕሪቶሪያ ስምምነት መሰረት ታግዶ የነበረው የትግራይ መንግስት ወደ ስራው ተመልሷል። ይህንንም ደግሞ እንደ መልካም ጉዳይ መታየት ይገባል ነው የሚለው። በተለይም ደግሞ የትግላችን ማግዝ የሰጠን ደብረጽዮን የሚመራው መንግስት መመለስ ነው ብሏል። ፓርቲያችን ህወሓት ራሱን መርምሮ ጽዳት አድርጓል እናም የበለጠ አጠናክሮ ወጥቷል የሚለው መግለጫው የትግላችን ቁንጮ የሆነው የትግራይ ህዝብ ጦር ከጊዜ ወደ ጊዜ አቅሙን በማጠናከር የትግራይን ህዝብ ደህንነትና ዋስትናውንም ለማረጋገጥ የሚያስችል ሁኔታ ላይ ይገኛልም ይላል። ጨምሮም ወሳኝ አቅም ያላቸው ህዝቦቻችን የድርጅታችንን በማስተካከልና አንድነታቸውን በማጠናከር የጥላቶቻቸውን ሴራ በማፍረስ እየታገሉ ይገኛሉ የሚለው መግለጫው ስለዚህ በሀገር ውስጥም ሆነ በውጭ ሀገር ያሉ ሁሉም የሚታገል ሰዎች
በትግል ወቅት የገነቧቸውን የትግል አቅሞች መቆምና ህልውናና ሉዓላዊነትንም ለማረጋገጥ ከጊዜ ወደ ጊዜ መጠናቸውንም ያስተካክሉ መሆን አለባቸው ብሏል። ጠላቶቻችን ሲል የጠራቸው ህወሓት ጠንክረው ከመታገልና ከማሸነፍ ውጭ ሌላ አማራጭ አልሰጡንም ሲልም ይጠቅሳል። እናም ፍትሐዊ ትግል በድል እንደሚጠናቀቅ ምንም ጥርጥር የለኝም በማለት በሚቀጥለው ጊዜ ወደ 4 ኪሎ ተኩሶ እንደሚያሸንፍ ገልጿል። ይህ በእንዲህ እንዳለ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ ባደረጉት ውይይት በወደቦቹ ባህር ትራንስፖርትና በቀጠናው ደህንነት ላይ ተጨባጭ ፕሮግራሞችን ለመጀመር ተስማሙ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሁለትዮሽ ግንኙነቶች እንዲሁም በቀጠናዊና ዓለም አቀፍ ክስተቶች ላይ በካይሮ ሰፊ ውይይት ማድረጋቸውን ተከትሎ ሁለቱም መሪዎች የወደብ መሰረተ ልማት፣ የባህር ትራንስፖርትና የባህር ሀብትን ጨምሮ በስትራቴጂካዊ ዘርፎች ትብብራቸውን ለማጠናከር መስማማታቸውን ይፋ አድርገዋል። ኤርትራም የመረጃ ሚኒስቴር ሰኔ 1 2018 ዓ.ም ያወጣው መግለጫ እንደሚያሳየው ውይይቱ በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማችነት እንዲሁም የወዳጅነትና የትብብር ትስስር ወደ ላቀ ደረጃ ማሸጋገር ላይ ያለመ ሲሆን ይህም የሁለትዮሽ ግንኙነቱን ለማስፋፋትና ሁለቱም ወገኖች ያላቸውን የጋራ ቁርጠኝነት የሚያንጸባርቅ ነው ተብሎ ተገልጿል። መግለጫው እንዳለው ከሆነ ሁለቱም መሪዎች በሁለቱ ሀገራት መካከል ቀደም ሲል በነበሩ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስምምነቶች ላይ በመመስረት በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል። ፕሬዝዳንት ኢሳያስ አፈወርቂና ፕሬዝዳንት አብዱል ፈታህ አልሲሲ ቀደም ሲል ከደረሱ አጠቃላይ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ማዕቀፎችና ስምምነቶች ጋር በተገናኘ በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል ሲልም መግለጫው ይጠቅሳል። የሁለቱ መሪዎች የስምምነት ዜና የተገለጸው በቀይ ባህር ኮሪደር ላይ ያለው ጂኦግራፊያዊ ፉክክር እየጨመረ በመጣበትና በአፍሪካ ቀንድ የባህር ላይ ንግድ መስመሮችም የወደብ ተደራሽነትና የደህንነት ዝግጅቶች ላይ ቀጠናዊ ትኩረት በበረታበት በአሁኑ ወቅት ላይ ነው። በታህሳስ 2018 ዓ.ም ግልጽ በኤርትራና በጅቡቲ ስትራቴጂካዊ ባህር ወደቦች ለማልማት መስማማቷን የካይሮ ምንጮች ጠቅሰው በአቡዳቢ የሚታተመው ዘናሽናል ጋዜጣ ዘግቦም ነበር። ይህን እርምጃ ካይሮ በአዲስ አበባ ላይ የአባይ ውሃና የይገባኛል ጥያቄዋን ለማጠናቀቅ ከሚጠቀምባቸው የተለያዩ ዘዴዎች ውስጥ እንደ አንዱ ዘዴ ተደርጎም ተወስዷል። ከዚህ በተጨማሪም የባህር በር በሌላት ኢትዮጵያ ስትራቴጂካዊ ጫና የመፍጠር ሙከራ ተደርጎ በሰፊው ተተርጉሟል ይላል ዘገባው። ከሁለትዮሽ ትብብር ባለፈ ሁለቱ መሪዎች መካከል የተደረገው የትናንትና ውይይት በቀይ ባህር ተፋሰስ፣ መካከለኛ ምስራቅና በአፍሪካ ቀንድ አካባቢዎች ባሉ ለውጦች ላይ መምከሩንም መግለጫው ጨምሮ ይጠቅሳል። ውይይቱ እየተሻሻሉ ያለው ቀጠናዊና ዓለም አቀፋዊ አዝማሚያዎችን፣ ኢኮኖሚያዊና ፖለቲካዊ እንዲሁም ዲፕሎማሲያዊና የደህንነት ገጽታዎችን መመርመሩንም ጠቅሷል። መሪዎቹ በቀይ ባህር፣ በመካከለኛው ምስራቅ፣ በአፍሪካ ቀንድና በሌሎችም የጋራ ጥቅሞች ባላቸው ዓለም አቀፍ ጉዳዮች ላይ ስላሉ ክስተቶችና አዝማሚያዎች፣ የኢኮኖሚ፣ የፖለቲካ፣ ዲፕሎማሲያዊና ደህንነት ገጽታዎችን በዝርዝር መክሯል ሲልም ይጠቅሳል። የፕሬዝዳንቶች ስብሰባን ተከትሎ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ የሁለቱ ሀገራት መሪዎች የደረሱባቸውን ስምምነቶች አፈጻጸም ዘዴዎች ለመወያየት የተለያየ ምክክር አድርገዋል። እንደ ኤርትራው መግለጫ ከሆነ ሚኒስትሮቹ በካይሮና ንግግር ላይ በተስማሙባቸው አጀንዳዎች የአፈጻጸም ዝርዝሮች ገምግመዋል። ይህም ሁለቱ መንግስታት ውይይቶቹን ወደ ተጨባጭ የትብብር መስኮች ለመለወጥ ያላቸውን ፍላጎት ያሳያል ይላል። ይሁንና መግለጫው አዲስ ከታወጁት የትብብር ማዕቀፎች ሊወጡ ስለሚችሉ የጊዜ ሰሌዳዎች፣ የፋይናንስ ዝግጅቶች ወይም ልዩ ፕሮጀክቶች በተጨማሪ ዝርዝርንም አይገልጽም። በካይሮ የተካሄደ ያለው ስብሰባ ፕሬዝዳንት ኢሳያስ እሁድ ዕለት በ3 ቀናት ይፋዊ የስራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የመጣ ሲሆን ጉብኝቱ በሁለትዮሽ ትብብር፣ በቀጠናዊና ደህንነት እንዲሁም በአፍሪካ ቀንድና መካከለኛው ምስራቅ ባሉ ወቅታዊ ለውጦች ላይ ትኩረት ያደረገልም ተብሎ ይጠበቃል። ጉብኝቱ ባለፈው ዓመት ሁለቱ ሀገራት መካከል የተደረጉ ተከታታይ ከፍተኛ ደህንነት ግንኙነቶች መሰረት ያደረገ ነው ይላልም ዘገባው። ፕሬዝዳንት ኢሳያስና ፕሬዝዳንት አልሲሲ ለመጨረሻ ጊዜ በጥቅምት 2018 ዓ.ም በካይሮ ሰፊ ምክክር ማድረጋቸው የሚታወስ ሲሆን ውይይቱን በሁለትዮሽ ግንኙነት ማጠናከርና በአፍሪካ ቀንድና በቀይ ባህር ቀጠና ያሉ የደህንነት ተግዳሮችን የመከላከል አቀራረቦችን በማስተናገድ ላይ ያተኮረም ነበር። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መለሳለሁ። መልካም ቆይታ።